ለነሱ ቤት በሞት ላይ እየጸለይኩ በሞት አዋጅ ላይ እየጸለይኩ አንዳንዶች ቤት ላይ ደጅ ያንኳኳ ያለ የሞት አዋጅ ያለ እግዚአብሔር እቅድና ያለ እግዚአብሔር ፈቃድ የተላከ አዋጅ እግዚአብሔር አምላክ ገልብጬዋለሁ አለ። ልጅ ከፈርጋ ተገለበጠ በለስ የሷን አባት ሊገል ወጣ መንፈስ ደገን ግብታን ገና አተን ደቀቀም እሱስ ምን አይነት የሚያክሰው አለ ሌላ ቦታ እኔን የሚያክ ታውቂኛለሽ ጌታ ይባርክሽ ወል እሺ እዚህ ዘጋን አይደል አትያኔ እሺ ከተማው እንኳን ተጋይቶ ከተማ አፍለ ብናን ገመዲዮ እሺ አቲ ማታባን ወርና ሳበነ ማሪዮ እሺ ከኔ ዘጋን አገለገለነ ማገልግሎን ምታ ስራ አገልግሎት ስለሆነ ያደና ዛሬ እንዲህ ይሆነ በጤናችሁና በቤታችሁ ላይ በነገራችሁ በክዳናችሁ ላይ ጠላት ያወጀውን አዋጅ የተኛውን እግዚአብሔር ዛሬ ይሽራል። አሜን አሜን። እናት መጮህ ይችላል ከነምን ባረጋ ወለሚጨቹ ሞከራይ ደገነ ተመሰለ ደገነታ አፈት ይሸት አገኒ ቶነሰሶን አነሞ ወገንም ተነቂተም ያፈው ቆረበዮ ታጨይላሱ ማጋ አምጭ አንች ዘብሬን ብርቱካኔ ምንን ሳጥናን አብ ገረድ ፎር ሳና ወረማን ጡጆም መጋን እጥቁታዬ ጃበሉ ዋልታዮ ሬው ዲኮታኔ አን አዲኒክ ወቀረ አሜን አሜን ኮአጎል አሜን አሜን አንተ እኮ እድለኛ ነህ አሜን እድለኛ ነህ ማለት ነው ለዛ እኮ ነው ዘማሪ ሲዘምር አንሳማሞ በኢየሱስ ይሻ ታዲያ ምን ማለት ልክ ነህ ወይስ ተሳስቻለሁ? ተሳሳትኩ ማለት እድለኛ እኮ ነህ ካንተ ጀርባ የምሰራውን እግዚአብሔር ቀድሞ ይመታል። አሜን ኢየሱስ ጌታ አሜን ካንተ ጀርባ የምሰራውን የጠላትን መሳሪያ